ቅዱስ ያሬድ እግዚአብሔር ያከበረው እግዚአብሔር የባረከው እግዚአብሔር ለቤተ ክርስቲያን ለኢትዮጵያ ብርሃን ያደረገው ቅዱስ ያሬድ ቃሉን ተናግሮታል። ሁላችሁም ቃሉን ትናገራላችሁ። አሁን እውነትን ወደድኩ በሉ። እውነትን ወደድኩ ውሸትን ግን ጠላሁ። ውሸትን ግን ጠላሁ። ሰምታችኋል? እውነትን ምን አሉ? ውሸትንስ? ውሸትን እንድንጠላ እግዚአብሔር ይርዳል። በቀን ከስፍር ከቁጥር በላይ በዚህ መልካም በሆነው አንደበታችን እግዚአብሔር አሳምሮ በሰራው አንደበታችን ውሸት እየዋሸን እግዚአብሔርን የምናሳዝነው እግዚአብሔርን እነሆ በኃጢአት ቀኖት የምንቸነክረው ብዙ ሰዎች ነንና ከሐሰት ርቀን ከውሸት ርቀን ወደ እውነት መንገድ ተመልሰን እውነተኛ አምላክ የሆነውን እግዚአብሔር እንድንከተል እግዚአብሔር ይርዳል። እንግዲህ ውድ የእግዚአብሔር ቤተሰቦች ብዙ ደቂቃ አንቆይም፣ ትንሽ ደቂቃ ነው የምንቆየው። ለትንሽ ደቂቃ ቢሆንም ግን እግዚአብሔር የሚናገረውን ነገር መስማት እጅግ በጣም አስፈላጊ ነው። ማን ያስተምረን? እግዚአብሔር ሁላችንም ያስተምረን። ዛሬ እንደምታውቁት ይህንን ርዕስ የተነሳበት ምክንያት የቤተ ክርስቲያናችን ማይቶት የሆነው ቅዱስ ያሬድ እንደነገርኳችሁ እነሆ እስከ 8ኛው ሳምንት ድረስ ቤተ ክርስቲያንን እነሆ በቃለ እግዚአብሔር ከዘወረደ ከቅድስት ጀምሮ እስከ ሕማማቱ ድረስ ቅዱስ ያሬድ እነሆ የሳምንታት እያንዳንዱ ሳምንት ስም ሰጥቶ ነግሮናል፣ አስተምሮናል። ከሳምንታቱ መካከል ደግሞ የዛሬው 7ኛው ሳምንት ኒቆዲሞስ ይባላል። ማን ይባላል? ማን ይባላል? ኒቆዲሞስ ይባላል። ኒቆዲሞስ ማለት መምህር ማለት ነው። ምን ማለት ነው? መምህር ማለት ነው። እንግዲህ ሁላችሁም እንደምታውቁት ኒቆዲሞስ 3 ነገር አለው ወይም 3 ነገርን ይዟል። ስንት ነገርን አልኳችሁ? 3 ነገርን ይዟል። አንደኛ ለፈሪሳውያን ወይንም ለአይሁዳውያን መምህራቸው ነው። ምናቸው ነው? ሰማችኋል? ለአይሁዳውያን ወይም ለፈሪሳውያን ምናቸው ነው? መምህራቸው ነው። በደንብ ያዙ እንዳትረሱ። አንደኛው መምህር ነው፣ ያስተምራል። ሁለተኛው ደግሞ ባለስልጣን ነው። ባለምንድን አልኳችሁ? ባለስልጣን ነው። ሶስተኛው ደግሞ ባለጸጋ ነው ወይም ባለሀብት ነው የሚለው መጽሐፉ። ስንት ነገር ነገርኳችሁ? 3 ነገር። የመጀመሪያው ምንድን ነው? መምህር ነው። ሁለተኛው ደግሞ ምንድን ነው? ባለስልጣን ነው። ሶስተኛውስ ባለሀብት ወይም ባለገንዘብ ነው። እነዚህን 3ቱን ያሟላ ሰው ነው። በዚህ ዓለም ስንኖር በዚህ ዓለም ያሉትን ሰዎች ስናይ መጻሕፍት እንደሚነግሩን 3ቱን አሟልተው በአንድ አስተባብረው የያዙ ሰዎች ላይኖሩ ይችላሉ። ኒቆዲሞስ ግን መምህርነትን የያዘ ስልጣን ያለው ሀብት ደግሞ በእጁ እጅግ በጣም ብዙ ሀብት ያለው 3 መክሊት ወይም 3 ነገር ያለው ሰው ነው። ይህ ሰው የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እንደምታነቡት ዘስሙ ኒቆዲሞስ ብሎ የሚጠቅሰው የአይሁድ መምህራቸው የሆነ ኒቆዲሞስ የተባለው ሰው ሰማይና ምድርን ፈጥሮ ወደሚገዛው ወደ እግዚአብሔርነቱን ባያውቅም ይላሉ መተርጉማን፣ ግን በኪነ ጥበቡ በአምላክነቱ ካለበት ማንነት አነሳስቶ ወደ እግዚአብሔር ወሰደው ይላል። ከኃጢአት መልሶ ወደ እውነት ይመልሰን እግዚአብሔር። ኒቆዲሞስን ካለበት ከዙፋኑ ካለበት ከስልጣኑ ካለበት ሀብቱን ሁሉ ትቶ ማንን ፍለጋ ሄደ ካላችሁኝ፣ ኒቆዲሞስ እግዚአብሔርን ፍለጋ ወጣ ይላል። ማንን ፍለጋ ወጣ? እግዚአብሔርን ፍለጋ ወጣ። ሲወጣ ተመልከቱ፣ በወጣ ጊዜ ግን የወጣበት ምክንያቱም በፍጹም አልተረዳም ነበረ። ወደ እግዚአብሔር ቀረበና ጥያቄ ጠይቆታል። ከጥያቄው በፊት ግን ኒቆዲሞስ ወደ ማን ይሄድ ነበር ካላችሁ፣ በቀን ሳይሆን በሌሊት ወደ እግዚአብሔር ይሄድ ነበር። ምናልኳችሁ በቀን ሳይሆን በምን? በሌሊት።
እንቅልፉን ትቶ ማን ፍለጋ ወጣ? ማን ፍለጋ ወጣ? እነሆ አባቶቻችን በትርጉማን እንደሚነግሩን እንደሚያስተምሩን እንዳስተማሩን ኒቆዲሞስ የሌሊት ተማሪ ነው ይላሉ። የምን ተማሪ ነው? የሌሊት ተማሪ ነው። ለምንድን ነው ሌሊት ያደረገበት ምክንያት? ቀን ለምን አይፈልገውም? ስለ ሁለት ነገር። አንደኛ የቀን አእምሮ እጅግ በጣም በካና ነው። ያየውን ነገር ሁሉ ለማየት ወደዛም ወደ ቀኝም ወደ ግራም ወደ በምስራቅ በአራቱ ማዕዘን ዘወር ዘወር እያለ ሀሳቡን ሁሉ ይበተንበታል እና ሀሳቡ ሁለት ሳይሆንበት ሀሳቡ ሳይከፋፈልበት እግዚአብሔርን ለማግኘት ከቀን ይልቅ ሌሊትን መረጠ ይላሉ አባቶቻችን። ከቀን ይልቅ ማንን መረጠ? ሌሊትን መረጠ። ወዳጆች ቀን ከሚጸለይ ጸሎት ሌሊት የሚጸለይ ጸሎት እጅግ በጣም ኃይል አለው። ጸሎቱ የተለየ ሆኖ አይደለም። ልቦናችን ግን ሳይባክን ፍጹም እግዚአብሔርን ያያል። ብዙዎቻችን ሀሳባችን በመባከን ሀሳባችን በመበተን ሀሳባችን ሁለት በመሆን እግዚአብሔርን ሳናገኝ ከጽድቅም ከምንም ሳንሆን የምንቀር ብዙዎች ነን። ኒቆዲሞስ ግን በፍጹም ልቡ እግዚአብሔርን ለማግኘት ከቀን ይልቅ ሌሊትን መረጠ። ሌሊት ወደ ክርስቶስ ይሄድ ነበረ። እንግዲህ መጽሐፍ ቅዱስ እንደነገረ ወዳጆች እግዚአብሔር ቀን ሲያስተምር ውሎ በደብረ ዘይት ተራራ እየሄደ ያድር ነበር ይላል። ማንን? እግዚአብሔርን። በዛን ጊዜ ሲሄድ ኒቆዲሞስ አስተምረኝ ብሎ ሲቀርበው ወይም በቀረበው ጊዜ አላስተምርም፣ አንተ እኮ አንድ ነህ፣ ብዙ ነህ፣ ካልመጣ ላስተምርህ አልችልም አላለውም ክርስቶስ። በዚህ በዘመናችን ስናይ እናስተምራለን የሚሉ ሰዎች አንድን ሰው ማስተማር አይፈልጉም። ብዙ የሆኑት ሰዎች ለምሳሌ በኮንዶሚኒየም በእናንተ ባላችሁበት ዙሪያ ስንመለከት ልጆችን እናሰባስብና አንድ መምህር ጠርተን ያስተምርልናል። ለብቻችሁ እኮ መቀር የለም ማለት ልጆችን አሰባስበን ሲያስተምርልን መምህር እንጥራና ነው የምትሉት። እግዚአብሔር ግን ለአንድ ሰው ለኒቆዲሞስ ወንበር ተክሎ አስተምሮታል፣ ገስጾታል፣ መክሮታል። ሁላችንም እግዚአብሔር ያስተምረን። ኒቆዲሞስ ወደ እግዚአብሔር ቀረበ። አንተ የምትናገረው እግዚአብሔር የሚናገረውን ይመስላል፣ መልካም ነገር ይመስላል አለው ኒቆዲሞስ ቀርቦ። ማንን? እግዚአብሔርን። ይህን በነገረው ጊዜ እግዚአብሔር እንዲህ ብሎ መለሰለት፣ እውነት ብለሃል፣ አንተ የአይሁድ መምህራቸው ነህን? ይህንን አላወቅም እስካሁን ብሎ መለሰለት። አወቅን ያሉ ሰዎች ገና ማወቅ ያለብንን ያላወቅን ብዙ ሰዎች በእውቀታችን በተማርናት ነገር ብዙዎቻችን እንኮራለን። ኒቆዲሞስ ግን ሶስት ስልጣን እያለው ገንዘብ እያለው መምህር ብሎ ግን አላወቅም ነው ያለው። ወዳጆች ወደ እግዚአብሔር ስንቀርብ ገና አላወቃችሁም እንባላለን። ያለችንን እውቀት ዝቅ ብለን ከእውቀት ላይ እውቀት መጨመር አስፈላጊ ነው። እንዲህ የሚል መልስ መለሰለት፣ ከውሃና ከመንፈስ ያልተወለደ ሰው መንግስተ ሰማያት ሊገባ ምን አይችልም። ኒቆዲሞስ ገረመው። አያውቅም አይልም አያውቅም ይል እኔ እያየኸኝ ነኝ፣ ሽማግሌ ነኝ፣ አርጅቻለሁ፣ ወደ እናቴ ማኅፀን እንዴት ልገባ እችላለሁ አለ ኒቆዲሞስ። ስላላወቀ ነው። መምህር ነኝ የሚሉ ሰዎች ማወቅ ያለባቸውን ሰዎች አላወቁም። እግዚአብሔር ሲገልጽ ብቻ ነው ለእኛ የምንችላትን ያክል ነገር ማወቅ የምንችለው። ኒቆዲሞስ መምህር ነው፣ ግን መምህር ሆኖ የሚገባውን ግን አላወቀም። ወደ እናቴ ማኅፀን ተመልሼ እንዴት ብዬ ልገባ እችላለሁ? ሰው ካረጀ ከሸመገለ በኋላ ተመልሶ ወደ እናቱ ማኅፀን እንዴት ሊገባ ይችላል? ከውሃና ከመንፈስ ካልተወለደ ለምን ትለኛለህ አለው። እውነት እውነት ብለሃል፣ ተናግረሃል። ነፋስ ወደ ፈቀደበት ወይንም ወደ መሰለው ነገር ይነፍሳል፣ ድምፁን ትሰማዋለህ። ከዛፍ ላይ ሲደርስ የነፋሱ ኃይል ነፋሱ ሲያንቀሳቅሰው ታያለህ። የእግዚአብሔር መንፈስ የእግዚአብሔር ኃይልም በአንተ ላይ አድሮ የእግዚአብሔርን ስራ ሲያሰራ ታውቃለህ በዛን ጊዜ ብሎ መለሰለት። ኒቆዲሞስ ይህን በሰማ ጊዜ እጅግ በጣም ገረመው። አሁንም ይከራከሩ ነበር። ግን አንተ የአይሁድ መምህር ነህን? እውቀት አላወቅም ገና ነህ ይለው ነበረ። አሁን እዚህ ላይ መያዝ የምንችለው ወይም እንድትይዙልኝ የምፈልገው ሌሊት ኒቆዲሞስ ተመላለሰ። ሲመላለስ ሌሊት ከክርስቶስ ይማራል፣ ቀን ደግሞ ከአይሁድ ጋር ይውል ነበረ። ቀን ከማን ጋር ይውላል? ሌሊትስ
አሁን እናንተ ወዳጃችሁን ከጠላታችሁ ጋር ጠላት ዲያብሎስ ብቻ ነው ከማትወዱት ሰው ጋር ብታዩ ምንድነው የምትሉት? ዝም አትሉትም? እኛ እንዲህ ነው ከማንወደው ሰው ጋር አንዱን ጓደኛችን የሥራ ባልደረባችን ካየነው እጅግ በጣም ማናገር እንኳን አንፈልግም ብዙዎቻችን። እግዚአብሔር ግን ሌሊት ከክርስቶስ ሲማር እያደረ እንደሚያድር ያውቅ ነበረ። ቀን ደግሞ ከአይሁዳውያን ጋር እንደሚውል እንደሚያስተምር ግን ክርስቶስ ያውቅ ነበረ። ለምን ታስተምራለህ? እኔ ያስተማርኩን ቃል ብቻ ያዝ አላለም ክርስቶስ። ወደ እርሱ እንደሚመጣ ያውቅ ነበረ። ብዙዎቻችን ኒቆዲሞስ የፈለገው ወደ እግዚአብሔር እየተመላለሰ አይሁድ ደግሞ እነሆ እንዳይገሉት አይሁድ እንዳያምፁበት ያደርግ ነበረ። ለምን ካላችሁ ወደ እግዚአብሔር ወደ ክርስቶስ የቀረበ ሰው የክርስቶስን ትእዛዝ የክርስቶስን ሕጉን አይደለም ቁጭ ብሎ የተማረ ይቅርና የሰማ እንኳን ቤቱ ይዘረፋል፣ በድንጋይ ይወገራል የሚል ትእዛዝ ነበረ በኒቆዲሞስ ዘመን። አዋጁን ያወጀው ራሱ ነው። ራሱ ንጉሥ ነው። ግን አዋጁን አውጆ ስርዓቱን